ሰላም ጤና ይስጥልን ውድ ተመልካቾቻችን፣ መካከለኛው ምስራቅ በአሁኑ ሰዓት በዓለም ታሪክ ታይቶ የማይታወቅ ከፍተኛ ውጥረት ውስጥ ትገኛለች። የኢራን ዋና ከተማ ቴህራን በከባድ የአየር ድብደባ እየተናወጠች ነው። አሜሪካ ዜጎቿ ከእስራኤል እያስወጣች ሲሆን ፕሬዝዳንት ትራምፕ የሰጡት 48 ሰዓት ጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ብቻ ቀርተውታል። ዓለም ወደ ታላቅ ጦርነት እያመራች ነው። ዛሬ 3 ዋና ዋና አበይት ዜናዎችን ጥልቅ ትንታኔዎች ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ ቆዩ። የቻናላችን ቤተሰቦች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን። በመቀጠልም ወደ ትንታኔው እናልፋለን። ኢራን እስካሁን ስታደርጋቸው የነበሩት ዛቻዎች ብዙዎችን የፕሮፓጋንዳ ስራ ነው ሲያሰኙ ቆይተዋል። ነገር ግን ትናንትና ምሽት የታየው ክስተት የጦርነቱን መልክ ቀይሮታል። ተንታኞች እንደሚሉት ኢራን በመጀመሪያ ዙር የላከቻቸው ድሮኖችና አሮጌ ሚሳኤሎችን ዋና ዓላማቸው ጥቃት መሰንዘር ሳይሆን የእስራኤል አይን ዶም እና አሜሪካ መከላከያዎችን ማድከም ነበረ። እነዚህ መከላከያዎች እንደ ሚሳኤል የተተኮሱ በኋላ እንደገና ለመዘጋጀትና አዳዲስ ሚሳኤሎችን ለመምላት ጊዜ ይወስድባቸዋል። ኢራን ይህንን ክፍተት በመጠቀም ነው ፈታህና አይባህር የተባሉትን እጅግ ፈጣንና ዘመናዊ ሚሳኤሎቿን ያስፈነጨፈችው። እነዚህ ሚሳኤሎች ከድምጽ ፍጥነት በላይ የሚጓዙ በመሆናቸው አየር መከላከያ ስርዓት ሊያጯቸው አልቻሉም። ትልቁ ድንጋጤ የፈጠረው ግን የትኛውን መከላከያ ሳይመልሳቸው እስራኤል ውስጥ ያሉትን እጅግ ጥብቅ ስትራቴጂክ ቦታዎችን በቀጥታ መምታታቸው ነው። ይህ የኢራን ቴክኖሎጂ ካሰብነው በላይ መሆኑን ተረጋግጧል። አሜሪካ ዜጎቿን በየብስ ትራንስፖርት ወደ ዮርዳኖስ ማስወጣቷ ጦርነቱ ከአየር በላይ ብቻ መሆኑ ቀርቶ ወደ ምድር ጦርነት ሊሸጋገር እንደሚችል ትልቅ ፍንጭ ነው። በተለይ የቤን ጉሪዮን አውሮፕላን ማረፊያ ስራ ማቆሙና የአውቶቡሶች በሼህ ሁሴን ድንበር በኩል ዜጎች ማጓጓዛቸው ሁኔታው እጅግ አስቸኳይ መሆኑን ያሳያል። በሌላ በኩል የተባበሩት አረብ ኤምሬትስ የወሰደችው አቋም በኢራን ትልቅ ራስ ምታት ሆኖባታል። ኤምሬትስ በሽብርተኞች አንበረግግም በማለት የኢራንን ሚሳኤሎች መታ መጣሏን ይፋ ማድረጓ በባህር ሰላጤው አገራትና በኢራን መካከል የነበረውን የጎረቤት ይሉኝታ ማለቁን ያሳያል። ኤምሬትስ ከአሜሪካ ጋር ያላትን ወታደራዊ ትብብር ማጠናከሯ ኢራን በቀጠናው ብቻዋን እንድትቀርና የኢኮኖሚ ወታደራዊ መገለል እንዲደርስባት ያደርጋታል። በመቀጠልም ፕሬዝዳንት ዶናልድ ትራምፕ የሰጡት 48 ሰዓት ገደብ አሁን በዓለም በስጋት እያናወጠ ይገኛል። ትራምፕ የሆርሙዝ ወሽመጥ ካልተከፈተ የኢራን ኃይል ማመንጫዎችን አወድማለሁ ማለታቸው በቀጥታ የኢራንን ኢኮኖሚ የህዝብ ኑሮ ሽባ ለማድረግ መወሰናቸውን ያሳያል። የሆርሙዝ ወሽመጥ ለዓለም የነዳጅ ንግድ ወሳኝ መተላለፊያ ነው። ኢራን ይህንን ወሽመጥ መዝጋቷ የዓለም የነዳጅ ዋጋ ሰማይ እንዲነካ ያደርገዋል። ትራምፕ ግን ይህንን ዛቻው ወደ ተግባር ለመለወጥ መቃረባቸውን የሚያሳዩ ምልክቶች አሉ። አሁን ቴህራንን ላይ የተካሄደ ያለው የአየር ድብደባ የትራምፕ ገደብ ከማለቁ በፊት መጀመሩ አሜሪካና እስራኤል ቅድመ ጥቃት በመሰንዘር ኢራንን አቅም ለማዳከም እየሰሩ መሆኑን ያሳያል። ይህ ደግሞ ኢራን በ48 ሰዓት ውስጥ እጇን ቀጣዩ ምዕራፍ እንዴት ሊሆን ይችላል? በአጠቃላይ አሁን ያለንበት ሁኔታ ወደ ኋላ መመለስ የሌለበት ፖይንት ኦፍ ኖ ሪተርን ደረጃ ላይ ደርሷል። ኢራን በቴክኖሎጂ የበላይነት ለማሳየት እየሞከረች ነው። እስራኤል ደግሞ የኢራንን ዋና ከተማ በመምታት የአጸፋ እርምጃዋን አጠናክራለች። ትራምፕ የሰጡት ሰዓት ሊያበቃ ቴህራንን በጨለማ ትዋጣለች ወይስ የሆርሙዝ ወሽመጥ ይከፈታል የሚለውን ጥያቄ የዓለም ሰላም ይወስነዋል። የቀጠናው ኃይሎች እንደ ኤምሬትስ ያሉ ሀገራት በግልጽ ወገን መያዛቸው ደግሞ ጦርነቱ ወደ አህጉራዊ ግጭት የመሸጋገር እድሉን ሰፊ አድርጎታል። እናንተስ ምን ትላላችሁ? ይህ ጦርነት በኢትዮጵያና በዓለም ኢኮኖሚ ላይ ምን ተጽዕኖ ይኖረዋል? በሚቀጥለው ቪዲዮ እንመለሳለን።